ሰላም ውድ ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ዝስት ይበደልኝ ውዶችዬ። ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ የሚሆን ቤተሰቦች ደግሞ በርቱ ጠንክር ለምትሉኝ ከልብ አመሰግናለሁ። ልጅ ዛሬ ደግሞ እንጀራ አብረን እንጋግር። እንጀራ እየጋገርኩ ነው። ትዝታ ያለበት እንጀራ እየጋገር ነው ማለት ነው። አብረን እንጋግር። ዛሬ እኔ ሴትዬ ወጣለችና እንጀራ እየጋገርኩ ነው ማለት ነው። ሴትዬ ወጣ ስትል ማንን እናስታውሳለን መሰላችሁ? እናቴን አስታውሳለሁ። ኢትዮጵያ እያለን እናቶቻችን ወጣ ሲሉ እንጀራ ስንጋግር ምናምን ነገር ያንን እያስታወስኩ እየጋገርኩ ነው። ትዝታ ያለበት ነው። አብረን እንጋገር። በጣም አሪፍ እና ቀላል ነው። ኮብስ ቸፕ ይባላል። አውጆች የመዳቀሙ ታውቁታላችሁ ማለት ነው። ጨርሻለሁ። ግን እሰይ ነው። ኢትዮጵያ እና ብቻችን እኮ ማለት ነው በሀገርን ሰርተን ምናምን ስንጠብቃቸው እሰይ ይላሉ። መዳም ደግሞ ሹሳዊ ነው የምትጠው ብንሰራ ባንሰራ ግን ያው ወጣ ሲሉ ደግሞ የሚገርማችሁ ነገር ማርያምን ወጣ ሲሉ ከምሰራ እና ቤት ክራ የምሰራ እኔ ቅቤ ያስፈልጋል ጠው እየገባ ማለት ነው። አብረን ሆነን የምንሰራ ይሻላል። ወጣ ትንሽ አቆይም ግን ወጣ ስትመለስ ድረስ አታምነው ማርያምን ቁጭ ማለት እኔ ብቻ መዳምነት እናንተ ናቸው። ቅቤ ያደረኩ በዛለ ተበላሽቶኛል። አብሮብኝ ሌላ ስራ እየሰራሁ ነበር። በጎን እናንተ እንደ አጥቃችሁ ተጥቃችሁ ስሩ። ያ ደግሞ ሻይ ሰራት እያፈላሁ ነው። እና ወድሽ ቤተሰብ ያላችሁ ቤተሰብ ሊሆን አበረታቱኝ ሸር ላይ ኮሜንት እና ፈልቻለሁ ማለት ነው። ሞክሩት፣ በጣም አሪፍ ነው። የሚያስፈልገው ካመራ እርሾ ማለት ነው፣ ፓውደር፣ ታልሚዶን ያልጨመርኩበት ስለሌለ ነው። ካላችሁ እናንተ ጨምሩ። ባይኖርም ያው ብዙ አይነት የሚካበድ አይደለም፣ ግን በጣም አሪፍ ነው። በጣም ነው የሚወዱት መዳሞች ተጠቃሚ እና እኔ የማሳያችሁ ሰርቼው ሞክሬው አሪፍ ነው ያሉኝ ነው የማሳያችሁ። ሞክሩት። የሚዳም ቀማች ያው ብዙዎች መዳም ይሰራ ቀላል ነው፣ ግን ደግሞ አሪፍ ማሰሩት ሞክሩት። አሪፍ ነው ማለት ነው። ያ ደግሞ ቡና ፈጫለሁ ማለት ነው። እና ወዲሽ እንጀራ በዚህ ማለት ነው። እንጀራ አይደለም ያው እንጀራ ማለት ያ ትዝ ስላለኝ ነው። ሴትዬ ወጣ ስትል ስለሰራ ትዝ ስላለኝ ነው እንጂ እንጀራ አይደለም። ኮብስ ቻፕ ነው የሚባለው። ታውቁታላችሁ ማለት ነው። እና በዛ አጋጣሚ ማለት ነው ሴትዬም ሆነ ኢትዮጵያም ያሉ እናቴ ስወጣ እንጀራ መጋገር በጣም ነበር ደስ የሚለኝ። ግን አሁን ትኖርልኝ እንጂ ስትኖርልኝ ነው ስራ የምሰራው። ድሮ ያው ልጅነት ነው በሚለው እንላፈው ግን አይሙኛውን ግምደ የሚወጣ ስትል በጣም ደስ ይለኛል ማለት ነው። ስታይ ስትጠብቃት ማለት ነው። ማን ነው እንዴ መዳም ወጣ ስትልለት ደስ ብሎ ስራ የሚሰራው እና እኔ ልጆች
እንደዛ ደስ ይለኛል፣ በጣም ደስ ይለኛል። እዚህ ጋር ደግሞ ሀሊብ ካራት እያፈላሁ ነው። አቦካኩን ለምትፈልጉ ያው ወስጥላችኋለሁ። ስላልተመቼ ነው ማለት አቦካ ስላልቀረጽኩ ነው ማለት ነው። እና ወዶቼ ቤተሰብ ያልሆናችሁ ቤተሰብ ሆኖ አበረታቱኝ፣ ያጠናክሩልኝ። በርቺ ጠንክሪ ለምትሉ ደግሞ አመሰግናለሁ። ሼር አድርጉልኝ። የዛሬው ቪዲዮ ይሄን ነበር የሰራሁ። ኩብዝ ቸፕ የሚባል ነበር የሰራሁ። በጣም አሪፍ ነው፣ ቀላል ነው፣ ሞክሩት። አሁን ሴትዬ እንግዲህ ሄደች ትመጣለች። ስመጣ ቡናዬን አፍልቼ ወተቴን አፍልቼ ኩብዜን ሰርቼ ከዛ ጋር ደግሞ እንቁላል እየቀቀልኩ ነው። እንቁላል ቀቀል ነው ፈልገው እየሰራሁላት ነው። ስመጣ ያው የምትለውን አብረን እናያለን አላችሁ። ካሜራ ትቀረጽና አትወድም። አንዳንድ ቤት ትቀርጻላችሁ፣ የኔ ግን አይቀረጽም እላችኋለሁ። ደግሞ እንቁላል ቀቀል እየቀቀልኩ ነው ማለት ነው። እንቁላል ቀቀል ሲቀቀል ከዚህ ቤት ምን እንደሚያስፈልግ ታውቃለህ? ጋህዋ የተፈላበትን ጋህዋና ሻሂ የተፈላበትን ሻሂ የተረፋቸውን ጨምሮ ከዚህ እንቁላል የሚቀቀልብን ማለት ነው። ቢሄዱ አላውቅም። በንጹህ ውሃ ብቻ አይቀቀልም። እና ወድሽ በትናንትናው ቪዲዮ ድምፅሽ አይሰማም እያላችሁ ነበር። ውስጥ ያው ስለሚሆን ኳኳ ነው። ለቀጣይ አስተካክላለሁ። የዛሬው ማለት ነው ይሰማ እኔ ግን ይሰማን ብዬ ነበር የጠበቅኩ ማለት ነው። እና ወዶችዬ ይህን መሰለኝ የዛሬው ቪዲዮ፣ ሞክሩት። ያው ይሄ ነው ቅቤ ያልገባሁትም እኔ ቅቤ አልወድም ስል የአረቦቹን ቅቤ ነው እንጂ የኢትዮጵያ ቅቤ እወዳለሁ። እና በእውነቱ አለ ነው ማለት ነው። ናብቼ እንቁላሉ ይሄን ይመስላል። ስለተቀቀለ ያው እንትን ስላሉ ምንድነው ስሙ ይሄ የሻሂው የተረፋቸውን ነገር ወጥራክ ስላለ ይሄን ይመስላል። ከቷን የምር እንቁላል ልብስ ተሰብስበው ነው ልጅ ጨርሻለሁ። ሴትዬ መታለች። በጣም ደስ ያላል። እና ልጅ የዛሬ ቪዲዮ ይመስል ነበረ። ከተመቻችሁ ላይ ካድጉልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። ውዶች እወዳችኋለሁ። ባይ ባይ።